አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የኢትዮጵያ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሌላ ነገር መጥቻለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። በቅዱንስና የኪያር ጥቅሙን ሎሚ እንዲሁም ደግሞ ዝንጅብል ጥቅሙን ልንገራችሁ ብዬ ነው። ሎሚ አንድ ሎሚ አለን። ከዛ ደግሞ የተላጠ ዝንጅብል አለን። እንደገና ደግሞ ይሄን ማጥቷለሁ። ይሄን ታጥቧል ማለት ነው። ምን መሰላችሁ? ውፍረት ላለበት ነው ይሄ። በነገራችን ላይ ለእንትን ለጋጭን ሰው አይመከርም። ምክንያቱም ውፍረት ለምሳሌ በተለይ የሴት ልጅ ውፍረት ከ50 በላይ መሆን የለበትም በነገራችን ላይ ማለት ነው። ጥሩ አይደለም። እና ይህን ጠዋትና ማታ ወይ ጠዋት ወይ ማታ ለ7 ቀን ያህል መውሰድ ኪሎአችንን እንዲያወርደው ያደርጋል ማለት ነው። እና ተጠቀሙት። በአሲድ መልክ እየፈጫችሁ ማለት ነው። ሎሚ፣ ዝንጅብል እና በቅዱንስ። ከዛ ደግሞ ኪያሩን እስከ እንደ አትላጡት። ምክንያቱም ይህን ግን ላጡት፣ ሎሚው ይላጥ፣ ዝንጅብሉን ላጡት። ኪያሩን እንግዳ አትላጡት ማለት ነው። በደንብ ካጠባችሁ በኋላ በደንብ አጥበዋለሁ እኔ። ከዛ አንፈጨዋለን ማለት ነው። በአሲድ መልክ እንጠቀመዋለን ማለት ነው ኪሎአችንን። እንደገና ደግሞ በሰውነታችን ውስጥ ያሉትን ስቦች በሙሉ በማቃጠል ያቃጥላል ማለት ነው። ጥሩ ነው፣ ይጠቅመናል። ስብ ለሴት ልጅ በተለይ በነገራችን ላይ ወንዱስ ቢሆን ለምን ይወፍራል? እና ውፍረት ለውፍረት ያገለግላል። ውፍረት እንዳንወፍር ያደርገናል። ወይም ወፍረን ከሆነ ከኪሎአችን ዝቅ እንድንል ያደርገናል ማለት ነው። በተለይ ሴቶች መወፈር የለብንም። በነገራችን ላይ 50 ኪሎ አንድ ሴት ልጅ 50 ኪሎ በላይ ከሆነ የረቢ በጣም ወፍራል ማለት ነው። እና ሰውነታችሁን ራሳችሁ በቤታችሁ ባለ ነገር መጠበቅ እንችላለን፣ ሰውነታችንን ማለት ነው። እስኪ ወደ አሰራሩ እንሂድ ማለት ነው። እሺ ውዶችዬ፣ ይኸው እንደዚህ አድርጌ ቆራርጬዋለሁ። ዝንጅብሉን እንደዚህ አድርጌ በዚህ መልኩ ቆራርጬዋለሁ። ክያሩንም እንደዚያው እስከነ ልብሱ ነው ያደረኩት። አትላጡት። ሎሚውን ያወላጡት። ይሄው ሎሚ ደማና ስላለባችሁ ሎሚ ብዙም አታብዙ፣ በትንሹ አድርጉት ማለት ነው። ደማና ስለሌለበት ደግሞ አንድ ቢያደርጉበት ጥሩ ነው። ደማና ስላለበት ግማሹ ይበቃል። ዙሮ እንደ ማነስና እንደ ብዛቱ ማለት ነው። እኔ አሁን ለ3 ሰው ነው ይሄን የማዘጋጀው። 3 ኩባያ ውሃ አድርጌ ለ3 ሰው ነው የማዘጋጀው ማለት ነው። ለአንድ ሰው ከሆነ ደግሞ ቀለል አድርጎ በቅዱንስ የድንብላል ቅጠል፣ ይሄ የድንብላል ቅጠል ነው በነገራችን ላይ በትንሹ። ኪያርም ደግሞ ወይ ግማሽ ማድረግ ይቻላል። ለአንድ ሰው ከሆነ ይሄ ለ3 ነው፣ እኔ 2 ነው ያደረኩት ማለት ነው። እንደዛ አድርጌ ቆራርጬዋለሁ። አሁን ወደ ማሽኑ አስገባዋለሁ ማለት ነው። እንደዚህ አድርገን እንደዚህ አድርጌ ፈጨዋለሁ ማለት ነው። ተከታተሉኝ። በዚህ መልኩ ፈጨ ነው ማለት ነው። እንደዚህ አድርገን መሻላ ቆንጆ ጁስ ነው የሚሆነው ውዶችዬ። ይኸው በዚህ መልኩ መሻላ አዘጋጅቼዋለሁ። በጆካሪ ከወለወኝ እንደዚህ አድርገን እንቀደዋለን። ቢስሚላህ ረህማን ረሂም። ቆንጆ አስብና ተጠቅሙት።
እንደዚህ አድርጋችሁ ሰርታችሁ ተጠቀሙት ማለት ነው። በቤታችሁ በጣም ቆንጆ ነው። ተወዱታላችሁ። ይኸው በዚህ መልኩ ጠጡ ጠጡ ማለት ነው። ጁስ የኪያር የሎሚና የዝንጅብል የበቅዶንስ ቅጠል እንደዛ አድርጋችሁ በመፍጨት ራሳችሁን ትጠብቃላችሁ ማለት ነው። ምናልባትም ኪሎችሁ የጨመራችሁ ካላችሁ ኪሎችሁ የጨመረ ካላችሁ ያወርድላችኋል። ኪሎችሁን እንዳትጨምሩ ይረዳል በነገራችሁ ላይ እና ይህን በቤታችሁ እያዘጋጃችሁ ተጠቀሙ ውዶችዬ። በቤታችን ባለው ነገር በቀላሉ ሎሚና ኪያር መቼም አረብ ሀገር በተለይ ያለ ነው አይታጣም። ከቤት ለሰላጣ ብለው ያመጡታል ማለት ነው። የኔ ሰዎች ይጠቀሙታል በስነ ስርዓት። እኔ የምኖረው ግብፃውያን ጋር ስለሆነ ማሻአላ ግማሾቹም ዶክተር ናቸው እና ይህን ያዙኛል እሰራለሁ ማለት ነው። እና በጣም ቆንጆ ነው በነገራችን ላይ በጣም ቆንጆ ነው ማለት ነው። በቅዶንሱም በቅዶንስ ነው፣ ኪያሩም ኪያር ነው። የሰላጣ ስለሆነ ዝንጅብሉ ነው ትንሽ ዝንጅብሉ ዞሮ እንደሚታወቀው ለሰውነታችን በጣም ጠቃሚ ነው ማለት ነው። ስትጀምሩት በላይክ ጀምሩት የኔ ውዶች፣ በላይክ ኮሜንት ደግሞ አስተያየታችሁን እፈልጋለሁ ማለት ነው። አስተያየት ስጡኝ። ላይክም በላይክ ጀምሩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። በጣም ነው የምወዳችሁ። አላህ ብዬ ወዳችኋለሁ። አላህ ደግሞ ከእኔ የበለጠ ይውደዳችሁ እና አብሽሩ፣ ደህና ሁኑ። በዚህ መልኩ እንግዲህ ሰርቼዋለሁ። እናንተም እንደምትጠቀሙ ቤታችሁ ሰርታችሁ ተስፋ አድርጋለሁ ማለት ነው። ሰርታችሁ ተጠቀሙት። በጣም ቆንጆ ነው። የአሲሩ እኔ የጠቀምኩ ነው፣ እነሱ ጋር ነው የምጠቀመው። በነገራችን ላይ የምግብ እንትን የለባቸውም ሰዎቹም ማሻአላ እና በጣም ነው የምጠቀመው ብሏቸው ማለት ነው። እናንተም እየሰራችሁ ያው እንግዲህ እኔ ምግብ ስራ ስለሆነ ስራዬ በቃ ያዘዙኝን ሁሉ እንትን እላለሁ ማለት ነው። አብሬያቸው እጠቀማለሁ። ለምግብ ሀጃ የለባቸውም አልሐምዱሊላህ። እና በላይክ ጀምሮ ትወዳችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ